አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል። የምን አባክ ሰንደርላንድ ነው አንተ? እኔ እኮ የሊጉ አለቃ ነኝ። እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው? በሰንደርላንድ ዋጋህን ነው መሰጠህ ዘንድሮ። ማነው አሁን ይኸውላችሁ 9 ነጥብ ያማረው ጀማው? እኔ 9 ነጥብ አምሮኛል። ይኸውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል። ይኸውልህ ሊቨርፑል ማለት ነው ልትበረታ ይገባል። ሼባው መበርታት አለብህ። ጩጬውን ጥንቅታ ሲዟል። ከዛ በኋላስ ዋንጫውን በጊዜ ትሰጡናላችሁ ማለት ነው። በጊዜ ደግሞ ይኸውልህ እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም። ዊዛውት ቀይ ካርድ ነው የምናሸንፈው። ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዘ። ነገ በአምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል። በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው። በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ። ይመቻችሁ። ቪክተር ጆኮሬስ 2 ጎል። አሁን ያስቸገረን ማን ነው? ኦንጎል የሚባል ፈራሚያችን ነው። ኦንጎል የምትባለው ፈራሚ ታገባለህ አታገባም? አታሰልቸን፣ በቃ አታሰልቸን እንዴ! ሴት ፒስ ካልገባ ነሻጣ የለውም። 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው። ምን በቃ ገባ አይደለ? 9 ነጥብ We are the Gunners. በልተነዋል። አርሰናል ደብላክ ካት ጥቁሯን ድመት ኤሚሬትስ ጥግ ስር ወስዶ ከጆሮዋ ጀምሮ እስከ ጭሯ ድረስ ቆዳዋን ገፈፋት። ዛሬ ለዚህ ሁሉ ውጥንቅጥ መፈጠር ተጠያቂው አርቴታ ነው። ጭራቋ አጥቂ ተነስቶበታል። ሁሉንም ብሎኖች የምትፈቱባቸውን መፍቻዎች የያዘ ባግ ወይም ቦርሳ ታውቃላችሁ? ያ ማለት ራይስ ነው። ዲፌንስ ሚድፊልደር፣ አታኪንግ ሚድፊልደር፣ ስትራይከር፣ ሁለገብ አማካኝ ባላንዶር ይገባዋል። ለኮከብ ግብ አስቆጣሪነት የተፎካከረ ነው ማርቲን ዙቢሜንዲ 5 ግቦች ከጥልቀት አማካኝነት የተነሳ ዛሬ ደግሞ ያገባው ጎል። አርሰናል ደብላክ ካት ጥቋቁር ድመቶቹ ሰንደርላንዶችን 3-0 በማሸነፍ የጫናውን ጅራፍ ማንቸስተር ሲቲ ላይ አሳርፎታል። 9 ነጥብ ልዩነት አድርጎታል። አሁን ነገ ሊቨርፑል አይፈታኝም። በቃ እኔ ምን የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ተስፋ ምቁጥ? እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ አንተ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳላደንቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀና እንዲህ 3 ሰው ነው የቀነሰው ማለት ይችላል። አረ እኔ የት እንደምገባ አላውቅም። ለምንድን ነው ተስፋ የምትቆርጡት? መሀል ላይ አልነበረም። ተስፋ ለምንድን ነው የምትቆርጡት? አረ ሰንደር አረ ተስፋችሁ አርሰናል ሰንደርላንድን አሸነፈ። ያው የመራ ነው፣ መሪነቱን አስቀጥሏል። ሲጀመር ሰንደርላንድ ማለት ነው ለዣካ ብሎ የአርሰናል ደጋፊ ነው። አውቆ ነው ተሸነፉት። አውቆ ሆም ብሎ ዣካ እዛ ስላለ ማለት ነው ሆም ብሎ ነው። በቃ እኔ የኔን ሐሳብ ለምን አትቀበሉኝም? ድጋሚ 3ኛ ከኛ ጋር ጫውቱት። ክለብ አርሰናልን ከኛ ጋር ጫውቱት። ወያለው ተነጋገሩ እስኪ። ትክክለኛ የአርሰናል ደጋፊነታችሁ ዛሬ ነው የምታሳዩኝ ማለት ነው። ኮመንት ላይ ትገባና 14 እያልክ ኮመንቱን ታጥለቀልቀዋለህ ማለት ነው። ይሄን ቪዲዮ ኮፒ ሊንክ ታረጋለህ፣ ፎሎ ታረጋለህ፣ ሪፖስት ታረጋልኛለህ ማለት ነው። በቃ ሌላ ምንም አልፈልግም። አርሰናል ይችላል። አርሰናል ፎሬቨር አባቴ። በሜዳችን እንችላለን፣ ከሜዳ ውጭም እንችላለን አባቴ።
ለአራቱ ዋንጫ ነው የምንፋለመው ነው የምልህ። ይመቻችሁ። ሰንደርላንድ ተጫወተ፣ አርሰናል አሸነፈ። ድንቄም ዋንጫቲ አንተ ነው ዋንጫ የምትበላው። እንደው የኛ ፈሬ ስራ መስራት ካላቆመ በስተቀር አትበላም። አበላም መቼም ፈሪቲም ሃም እሺ አርሰናል 3-0 አሸንፏል። እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው። እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ። ምክንያቱም ሰንደርላንድ እኛም 3-0 የሰጠነው ቲም ነው። አዌ በጭራሽ አይችልም። መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው። እነሱ እያሸነፉ እየጨፈሩ ነው፣ ይጨፍሩ። ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን፣ እነሱም እስኪ እያሸነፉ ይጨፍሩ። ስንቱን ይጨፍሩ ይሆን? ብሬንትፎርድ አዌ፣ ስፐርስ አዌ፣ ከቼልሲ ጋር ሆም፣ ከብራይተን አዌ። ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው። ብሬንትፎርድ የሚገርም ቲም ነው በሜዳው። ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል። እንግዲህ የቶተናሙን ተውት፣ በራሳችን እኔ ተናድጃለሁ። 2-0 መሪነት። ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ፣ ችግር የለውም። ሆኖም ቀረ ነገ ግን ካሸነፍን ወደ 6 ነጥብ ይመለሳል። በቲም ይተማመናሉ። ለዛሬ ግን ይጨፍሩ፣ ትንሽ ጌም መጨፈሪያቸው ናቸው። እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ። አርሰናል 3 ሰንደርላንድ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ወደ በረኛ ነው የምንሄደው እንደ ሁልጊዜው ማለት ነው። በስመ አብ ማን ራያ ምን አይነት ዲስትሪቢዩሽን ነው ስናይ የነበረው ዛሬ። ማን አይተዋል? ትሮሳርድ ስትሆን ኳስ ፈርስት ሃፍ ላይ ቮሊ ምናምን በጣም ነው የምትችለው። የሆነ ኳስ ግን ተሳስተ ነበር ለጥቂት አስደንግጠኛ። ዝም ብለን 7.5 እንሰጣለን ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ብዙ ማች እንዳላገኘ ያስተውቃል የዛሬው ጨዋታው። ገባችሁ? ኮምፎርታብል አልነበርኩኝ በተጫወተው ጨዋታ ዛሬ ማለት ነው። ግን ስቲል አሪፍ ጨዋታ ነው የጨዋታው። 7.5 እንሰጣለን። ጋብሪኤል ጋር እንሄዳለን። ጋብሪኤል በጣም ሶሊድ። በስመ አብ ምን አይነት ጨዋታ ነው የሚጫወተው ጋብሪኤል። ትችላለህ ማን 8.5። ከዛ ሳሊባ ጋር እንሄዳለን። ሳሊባ ዛሬ ብዙም እንዳልተመቸኝ ልንገራችሁ። ሳሊባ እየተንገጫገጨ ነበር። ሰከንድ ሃፍ ላይ ሙሉ ለሙሉ አሻሽሎ ቀይሮ ነበር። ፈርስት ሃፍ ላይ ግን አልቻለውም። ያ ምን ያህል አልብሮቢ የሚባል ሰውዬ እንደዚህ ከልሎት ምናምን ሳሊባ ትንሽ ኮምፎርታብል አልነበርኩም። 8-10 ማን ቲምበር ጋር እንሄዳለን። ቲምበር በጣም ያበደ ጨዋታ ማን አንዳንድ ፓሶች እየተሳሳቱ ነበር ዛሬ ግን አሪፍ ጨዋታ ነው የጨዋታው ከሞላ ጎደል ማለት 8.5 እንሰጣለን። ከዛ ወደ መሃል እንሄዳለን። ዙቢሜንዲ በኢየሱስ ስም ምን አይነት ተጫዋች ነው ያለን? አንተ ምን አይነት ሰው ነህ? ምን አይነት ተጫዋች ነህ? ማን ዙቢሜንዲ 15-10 ነው የምሰጥ። ፓሶች፣ ሹት፣ ሁሉ ነገር የአየር ኳስ ቴስተው ላይ ያሸንፋል በዚህ ቁመቱ። ማን በጣም ነው የሚችለው ዙቢሜንዲ በጣም ትችላለህ። ራይስ ጋር እንሄዳለን። ሌላ ሞተር ራይስ ደግሞ በስማ ምን ይዘለ ራይስ ምን ላውራ ስለ እኔ በየጨዋታ ማስደሰትን አይሰለችህም? አንተ ራሱ 10-10 ምን አይነት ፐርፎርማንስ ነው ማን። ከዛ በኋላ ሃቨርዝ ጋር እንሄዳለን። ሃቨርዝ እዚህ ጋር መጮት ፈልገን በጣም ነው የምትችለው ማን። ምን ሆነ ነው ቴስታ ያወርዳል። ሻዶ ስትራይከር ነው ከጀርባ ከአጥቂ ጀርባ የሚሮጣቸው ሩጫዎች በጣም ነው የሚያምሩት። በጣም ተመችተኛል። 9-11 አሲስት አድርጓል ጊዮኬሬሽ ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ዛሬ እንደው ማዱዌኬ ማለት ነው ትንሽ ኢንድ ፕሮዳክቱ ላይ ልክ አልነበረም። በስመ አብ ክሮሶቹ ምናምን ያን ያህል የሚያረካ ጨዋታ አይደለም የጨዋታው። 7.5 ሰጧል ማለት። ከዛ ጄሱስ ጋር እንሄዳለን። ጄሱስ ጠፍቷል። ጄሱስ ምንድነው እያደረክ የነበረው? ጠፍታል። የሆነ ኳስ ላይ ትመጣለህ ግን ምንም አልቻልክም። ማን አንተ ተቀይረ ስትገባ ነው መሰለኝ የምትችለው። ጄሱስ ብዙም አላስደሰትከኝም። 7-10 ነው የምሰጥ። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ምን አይነት ጌም ነው ማን? አረ ትሮሳርድ ትችላለህ ግን አረ በስመ ሰው ያጥፋል። በግራው ይችላል፣ በቀኙ ክሮስ ያደርጋል። በጣም የሚያምር ጨዋታ ነበር የተጫወተው ማለት ነው። ትሮሳርድ 8.5 እንሰጠዋለን ማለት። ከዛ ተቀያሪዎች ጋር እንሄዳለን። ማርቲኔሊ ወይኔ ማርቲኔሊ ይኸውላችሁ ማርቲኔሊ ተቀይሮ ሲገባ የሚሰጠው ሮል በጣም ነው እየተመቸኛለሁ። ምንድነው ይከላከላል፣ ካውንተር ላይ ካገኘ ዩር ዴድ፣ ምንም ነገር የለም፣ በቃ ምንም አማራጭ የለም። ማርቲኔሊ 10-10 ለጊዮኬሬሽ አሲስት አድርጎለታል። ገብቶ በጣም የሚያምር ጨዋታ ጊዮኬሬሽ 15 በስመ አብ ምንድነው የምትሰራው? እናቴ ትሙት አንተ ሰውዬ ምንድነው? የመጀመሪያውን ጎል እንዴት ነው ያገባው? ሀቨር ሰጠ ተንሸራተ ምን አይነት ምትሉ የምትመጣው አንተ ሰውዬ? ገርል ፍሬንዱ ላፍቀው ነበር መሰለኝ። ምን አይነት ጨዋታ ነው የሚጫወተው? 10 እኔ በጣም ነው የምትችለው ማን በጣም የዘንድሮ አርሰናል አይደለም ማንቸስተር ሲቲ ማንም አያስቆመውም በዚህ አካሄዱ ማለት ነው። ሰንደርላንድ 3-0 ስጥት አርግቶታል። ነገ ለኔ ቋጠረም አልቋጠረም አርሰናል ዋንጫ መብላቱ አይቀርም። በቃ በዚህ አካሄዱ ማንቸስተር ሲቲ ነጥብ ጣለም አልጣለም ከዚህ በኋላ አርሰናል ራሱ እያሸነፈ መሄዱ አይቀርም።
አካሄዱ ያስፈራል። ዘንድሮ የሚስቁበት አመት ነው። ዘንድሮ ጉዳችን ነው አባቴ። አካሄዱ እንደ የፈለገ ቋጠሮ ብቋጠር አይሳካልህም። አርሰናል የሚገርም ጨዋታ ነው እየተጫወተ ያለው። የሚገርም ጨዋታ ነው እየተጫወተ ያለው። 3-0 አሸንፏል። ለማንኛውም ይመቻችሁ።